በትራምፕ አስተዳደር ውሳኔ አሜሪካ ኢትዮጵያውያንን ጨምሮ በ75 ሀገራት የስደተኝነት ቪዛ መስጠት ማቆሟን ተከትሎ ጉዳዩ ወደ ፍርድ ቤት ተመርቷል። የትራምፕ አስተዳደር ከኢትዮጵያውያን ስደተኞች ጋር በተያያዘ በቀናት ልዩነት ሌላ ክስ ተመስርቶበታል። መረጃውንም የምናስደምጣችሁ ይሆናል። ጠቅላዩ ስለ ህዳሴው ግድብ የፋይናንስ ምንጭ በድጋሚ ተናግረዋል። ህዳሴን ካለ አንድ ብር እርዳታና ድጋፍ አጠናቀናል ሲሉ ትራምፕን በስም ሳይጠቅሱ ለሁለተኛ ጊዜ መልስ ሰጥተዋል። የዓለም አቀፍ ሚዲያዎች ኢትዮጵያ የትራምፕን ንግግር አጣጣለች ሲሉ ሽፋን ሰጥተውታል። የምንመለከተውም ይሆናል። በፌዴራል መንግስቱና በህወሓት መካከል ዳግም የጦርነት ደመና እያንዣበበ መሆኑ በእጅጉ እንዳሳሰበው ፓርቲው ባወጣው መግለጫው ላይ አስታውቋል። ፓርቲው በከባዱ የመታን እንቅፋት ዳግም እንዳይመታን ጥንቃቄ ይሻል በሚል ባወጣው መግለጫ ወታደራዊ ፍጥጫ ወደ ከፋ ዘቅት ሊያስገባን ይችላል ሲሉም አስጠንቅቀዋል። ዝርዝሩንም የምታደምጡት ይሆናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎችንም መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህዳሴን ግድብ በአሜሪካ ገንዘብ የተሰራ ነው ሲሉ በተደጋጋሚ ይደመጣሉ። ታዲያ ለዚህ ቀጥተኛ መልስ ከመንግስት በኩል አይሰማም። ባሳለፍነው ሳምንት ጠቅላይ ሚኒስትር አብይ አህመድ በጅግጅጋ ቆይታቸው የህዳሴ ግድብ በኢትዮጵያውያን ታስቦ በኢትዮጵያውያን ሀብት ብቻ የተገነባ መሆኑን ተናግረው ነበር። ግድቡ በራስ አቅም ስለመገንባቱ በነበራቸው የፓርላማ ቆይታ በድጋሚ አንስተዋል። ጠቅላዩ በህዳሴ ላይ አንድን ብር እርዳታ፣ አንድን ብር ብድር ኢትዮጵያ አልወሰደችም ሲሉ ነው የገለጹት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም ለ3 ጊዜ ያህል አሜሪካ የህዳሴ ግድቡን በገንዘብ ረድታለች፣ እኛ ደግፈነው ነው የተሰራው በማለት መናገራቸው ይታወሳል። ትራምፕ ለመጨረሻ ጊዜ ስለ ግድቡ ባነሱበት ወቅት ዩናይትድ ስቴትስ የህዳሴ ግድብን በገንዘብ በማገዟ ኃላፊነት ትወስዳለች ሲሉም ተደምጠው ነበር። ጠቅላይ ሚኒስትር አብይ አህመድ ከፓርላማ አባላት ለቀረቡላቸው ጥያቄዎች ማብራሪያ በሰጡበት ወቅት በህዳሴ ላይ አንድን ብር እርዳታ፣ አንድን ብር ብድር ኢትዮጵያ አልወሰደችም ሲሉ ግልጽ ምላሽ ሰጥተዋል። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም ከሀገር ውጭም ያሉ ኢትዮጵያውያን በቁርጠኝነት ጨክነው በጋራ አቁመው ስለሰሩት ፕሮጀክትም ሲናገሩ ተሰምተዋል። ጠቅላዩ ይህን ያሉት ሜጋ ፕሮጀክቶችን ብዛም ስለሌሉ ወጣቶች ለስራ አጥነት ጭምር እየተጋለጡ በመሆኑ በዚህ ምላሽ እንዲሰጡ ከፓርላማ አባላት ለቀረበላቸው ጥያቄዎች ማብራሪያ የሰጡ ሲሆን ከዚህ ንግግራቸው አስከትለውም ግን በዚህ አላበቃም፣ ህዳሴ ከአፍሪካ አንደኛውን ሰርተናልና ሌላ አያስፈልግም እኮ አላለችም ኢትዮጵያ ብለዋል። በአፍሪካ 3ኛውን ኮይሻ እየገነባን ነው ያለነው የነፋሱን ሳንጨምር በርካታ ፕሮጀክቶችም ይሰራሉ ሲሉም አክለዋል። መንግስታቸው በአመቱ አዲስ ፕሮጀክት እንዳይጀመር ስለተያዘው አቋም መልስ ሲሰጡም ፕሮጀክቶች ቆመዋል፣ ሜጋ ፕሮጀክት የለም ስለተባለው እውነት ነው፣ ፕሮጀክት የለም፣ ግን ከአፍሪካ አንደኛ ኤርፖርት ኢትዮጵያ ውስጥ ተጀምሯል። እንደዚህ ያለ ፕሮጀክት ኢትዮጵያ አስባም ሰርታም አታውቅም ሲሉም መልሰዋል። በሜጋ ፕሮጀክት፣ በፕሮጀክት ክትትል፣ በፕሮጀክት አፈጻጸም፣ በፕሮጀክት አመራር እንኳን ኢትዮጵያ ውስጥ ድፍን አፍሪካ ገና ከኢትዮጵያ ይማራል ያሉት ጠቅላዩ 7 ቀንና ማታ በየጥሻ ውስጥ የምንዞረው ፕሮጀክት ተጀምሮ ሳያልቅ እንዳይቆም ነው ሲሉም ተሰምተዋል። ጠቅላይ ሚኒስትር አብይ ትራምፕን በስም ሳይጠቅሱ ስለ ግድቡ ፋይናንስ ምንጭ የሰጡት ይህን መልስ እንደ ፍሪ ማሌዥያ ቱዴይ፣ ግራውንድ ኒውስ እንዲሁም አናዶል ዜና ኤጀንሲ ምንጭ የመሰሉ በርከት ያሉ የውጭ ሚዲያዎች ሽፋን ሰጥተውታል። ይህ በእንዲህ እንዳለ እናት ፓርቲ በፌዴራል መንግስትና በህወሓት መካከል ዳግም ጦርነት ደመና እያንዣበበ መሆኑን በእጅጉ እንዳሳሰበው ባወጣው መግለጫው ላይ አስታውቋል። ፓርቲው በከባዱ የመታን እንቅፋት ዳግም እንዳይመታን ጥንቃቄ ይሻል በሚል ባወጣው መግለጫ ወታደራዊ ፍጥጫ ወደ ከፋ ዘቅት ሊያስገባን እንደሚችል አስጠንቅቋል። በሀገራችን ኢትዮጵያ ባለፉት 8 ዓመታት በነበሩ ግጭቶች ሳቢያ የጠፋው የሰው ህይወት፣ የወደሙ ንብረትና የተናጋው ማህበራዊ ትስስር ገና ሳይጠገን አሁንም ደግሞ በፌዴራል መንግስትና በህወሓት መካከል ዳግም ጦርነት እያንዣበበ በመሆኑ ፓርቲያችንን በእጅጉ ያሳስበዋል ሲል መግለጫው አመልክቷል። የ2013 የሚሊዮኖችን ነፍስ ያጠፋው፣ ለአካል ጉዳት የዳረገው፣ ከቀያቸው ያፈናቀለውና በቢሊዮኖች የሚገመት ንብረት ያወደመው ደም አፋሳሽ ጦርነት የፕሪቶሪያው ሰላም ስምምነት ቢቋጭም አሁንም ዳግም በእንቅፋቱ ሊመታ እየተንደረደርንለት የሚመስለው የጦርነት ነጋሪት ጉሰማዎች፣ ከባቢያዊ ችግሮችና የኃይል አሰላለፎች ሲታዩ ሀገሪቱን ወደማታውቀውና ይበልጥ ወደ ከፋ አዘቅት ውስጥ የሚከተው አቅም ያላቸው አደጋዎች እንደሆኑ መገመት አያዳግትም ሲልም ፓርቲው አሳስቧል። የፌዴራል መንግስትና ህወሓት የፖለቲካ ልዩነቶችን በጠመንጃ ለመፍታት ከመሞከር እንዲቆጠቡና የሀገርን ህልውና አደጋ ላይ የሚጥሉ ማናቸውንም የኃይል እርምጃዎችን እንዲያቆሙ እናት ፓርቲ ጠይቋል። ለህዝብ ሰላምና ደህንነት ሲባል ሁለቱም ወገኖች በአስቸኳይ ወደ ንግግር ጠረጴዛ እንዲመጡ ያለው ፓርቲው ችግሩ ሳይባባስ ተገቢውን ጫና እንዲደረግና ለዘላቂ ሰላም የሚደረገውን ጥረት እንዲደግፉ ሲልም ለዓለም አቀፉ ማህበረሰብ ጥሪውን አቅርቧል። መላ ኢትዮጵያ ህዝብ በተለይም ወጣቱ ጦርነት በቃኝ በማለት ድምጹን እንዲያሰማ ፓርቲው ጥሪውን አቅርቧል።
ይህ በእንዲህ እንዳለ በትራምፕ አስተዳደር ውሳኔ አሜሪካ ኢትዮጵያን ጨምሮ ለ75 ሀገራት ዜጎች የስደተኝነት ቪዛ መስጠት ማቆሟን ተከትሎ ጉዳዩ ወደ ፍርድ ቤት ተመርቷል። የትራምፕ አስተዳደር ከኢትዮጵያውያን ስደተኞች ጋር በተያያዘ በቀናት ልዩነት ሌላ ክስ ተመስርቶበታል። ስደተኞቹን በተመለከቱ ጉዳዮች ላይ ጠንካራ ውሳኔዎችን እያስተላለፈ ያለው የፕሬዝዳንት ዶናልድ ትራምፕ አስተዳደር ባለፈው ታህሳስ ወር በሀገሪቱ ለሚገኙ ኢትዮጵያውያን ተሰጥቶ የነበረውን ጊዜያዊ ሕግ ከለላ ማንሳቱ የሚታወስ ነው። የጥገኝነት መብት የሌላቸው ኢትዮጵያውያን ከአሜሪካ እንዳይባረሩ እንዲሁም የመስራት ፈቃድ እንዲያገኙ አስችሎ የነበረው ይህ አሰራር የዘረጋው ከ3 ዓመት በፊት በ2015 ዓመተ ምህረት ነበር። የዚህ ሕጋዊ ከለላ የቆይታ ጊዜ እንዲያበቃ መደረጉን ተከትሎ የዚህ ስራ ተጠቃሚ የነበሩ ኢትዮጵያውያን በ60 ቀናት ውስጥ ሀገሪቱን ለቀው እንዲወጡ ታዘዋል። ሆኖም ባሳለፍነው ሳምንት ይህ ውሳኔ በፍርድ ቤት በጊዜያዊነት ታግዷል። አሁን ላይ ትራምፕ አስተዳደር ስደተኞችን በተመለከተ ባሳለፈው ሌላ ውሳኔ እንዲሁም ክስ ተመስርቶበታል። ፕሬዝዳንት ዶናልድ ትራምፕ በአስተዳደሩ በ75 ሀገራት ዜጎች ላይ ተግባራዊ ያደረገው የማገድ ፖሊሲ ቤተሰቦችን እየበተነና በህጋዊ መንገድ ስደተኞችን የማገናኘት ሂደትን እያሰናከለ መሆኑን በመጥቀስ በማንሃታን ፌዴራል ፍርድ ቤት ክስ መመስረቱን አልጀዚራ አስነብቧል። ከአንድ ሳምንት በፊት ተግባራዊ መሆን በጀመረው በዚህ ውሳኔ 75 ሀገራትን የሚመለከት ሲሆን ኢትዮጵያ ከነዚህ ሀገራት አንዷ ነች። ከኢትዮጵያ ጎረቤት ሀገራት መካከልም ኤርትራ፣ ሶማሊያ፣ ሱዳንና ደቡብ ሱዳን እገዳ ከተጣለባቸው ሀገራት መካከልም ተካተዋል። ዩጋንዳ፣ ሩዋንዳ፣ ታንዛኒያና ሪፐብሊክ ኦፍ ኮንጎ ውሳኔው የሚመለከታቸው የምስራቅ አፍሪካ ሀገራት ናቸው። ሩሲያ፣ ኢራን፣ ግብጽ፣ ሊቢያ፣ የመንና ሶሪያም ከ75 ሀገራት መካከል ተጠቅሰዋል። የትራምፕ አስተዳደር ውሳኔን በመቃወም ክሱ የቀረበው በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮና በውጭ ጉዳይ መስሪያ ቤቱ ላይ ነው። እንደ አውሮፓውያን አቆጣጠር ጃንዋሪ 21 2026 ተግባራዊ የሆነው ይህ ፖሊሲ የተወሰኑ ሀገራት ዜጎች ወደ አሜሪካ ከገቡ በኋላ በመንግስት ድጎማ ላይ ጥገኛ ይሆናሉ በሚል የተሳሳተ መነሻ ላይ የተመሰረተ መሆኑንም ክሱ ይሞግታል። በክሱ ላይ የተካተቱት ዋና ዋና አቤቱታዎች ሲታዩ ፖሊሲው ከግማሽ በላይ የሚሆኑ የወደፊት ስደተኞችን የሚከለክልና 10 ዓመታት ያስቆጠረውን የኢሚግሬሽን ሕግ የሚጻረን መሆኑንም ተገልጿል። የህዝብ ሸክም የሚለው መነሻ በማስረጃ ያልተደገፈና በተወሰኑ ሀገራት ላይ ብቻ ያነጣጠረ መድሎ መሆኑንም ጠበቃዎች ገልጸዋል። ክሱ ፖሊሲው በግለሰቦች ላይ ያደረሰ ያለውን ጉዳትም ጠቅሷል። በክሱ ላይ እንደተጠቀሰው ከታገዱት ሀገራት መካከል ከ85 በመቶ በላይ የሚሆኑት አውሮፓውያን ያልሆኑና አብዛኛው ህዝባቸው ጥቁር ወይም ነጭ ያልሆኑ ናቸው። ምንም እንኳን የትራምፕ አስተዳደር ስደተኞች በግብር ከፋዩ ህዝብ ላይ ሸክም ይሆናሉ ቢልም አብዛኛዎቹ የቪዛ አመልካቾች ወደ አሜሪካ በገቡ በመጀመሪያዎቹ 5 ዓመታት ለማንኛውም አይነት የመንግስት ድጎማ ብቁ እንዳልሆኑ በህግ የታወቀ መሆኑን ተመልክቷል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የምመለስ ይሆናል። እስከዚያው መልካም ቆይታ።